ትራምፕ ሀገሮች የሚመጡ ዜጎችን እመልሳለሁ አለ። አይኤስ ማለት ምን ማለታቸውና ስራቸው ምንድነው? ማድረግ አለባቸው? ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራ እንዲሁም ደግሞ የተለያዩ ሀገራት ኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አድርጉልን። እንዲሁም ለሌሎች እንዲደርስ ደግሞ ሼር፣ ላይክ በማድረግ ደግሞ አበረታቱን። አብራችሁን ስለሆናችሁ እናመሰግናለን። የአሜሪካን አይኤስ የሚባለው የሚጠራውን በዶናልድ ትራምፕ እንግዲህ ወደ ስልጣን ከመጡ በኋላ በርካታ ስደተኞችንና ህጋዊ ዶክመንት የሌላቸውን ሰዎችን የሚያስወጥበት መረጃዎችን የሚያነፈንፍና እንዲሁም ደግሞ በርካታ ስደተኞችን ከአሜሪካን እያስወጣ ባለበት ሁኔታ ላይ ምን አዳዲስ መረጃዎችን ወደ እናንተ እናደርሳለን። ኢትዮ ትራቭልን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። አዲሱን የትራምፕ አዲስ ያመጣው ህግ በስደተኞች ላይ እነማንን ይመለከታል፣ እነማንንስ አይመለከትም? እንዲሁም ደግሞ የትራምፕ ግሩፕ በሚባል የሚታወቀውን አዲሱን ህጋቸውን እንዲሁም ያደረጉ ያሉትን ነገር ደግሞ እነዚህ አይኤስ ተብለው በቡድን በአይኤስ ስም እየተጠሩ ያሉ ፖሊሶች ናቸው። እንዲሁም ደግሞ በትራምፕ ልዩ ኃይል ትዕዛዝ ተሰጥቷቸው ኮማንድ ትዕዛዝ መሰረት ማለት ነው በርካታ ስደተኞችን እያሰሩበት ባሉበት ሁኔታ ላይ ምን አዳዲስ ነገሮች አሉ ግዛቶች ላይ የሚለውን ነገር አብረን እናያለን። አብራችሁን ቆዩ። ጥያቄዎች ካላችሁ አሜሪካን ላይ ኢትዮ ትራቭልን ማግኘት ለምትፈልጉ ዋሽንግተን ዲሲ ቢሮ አለን። በመላው የአሜሪካን አለን። ስለዚህ እኛን ማግኘት ትችላላችሁ። በማንኛውም የአሜሪካን ግዛት ላይ ጠበቃ፣ የህግ አማካሪዎች ነን። ስለዚህ እኛን ማግኘት ለምትፈልጉ በዚህ በምትመለከቱት ስልክ ቁጥር ደውላችሁ አሜሪካን እኛን ማግኘት ትችላላችሁ። በተጨማሪም አዲስ አበባ ላላችሁ ደግሞ ኢትዮጵያ ላይ እኛን ማግኘት የምትችሉት በዚህ በምትመለከቱት ስልክ ቁጥር ይሆናል ማለት ነው። ወደ መረጃው አይኤስ የሚባለው የቀድሞ የአሜሪካን ፕሬዚዳንት በነበሩበት ሰዓት ዶናልድ ትራምፕ የመጀመሪያ ወደ ዋይት ሃውስ ሲገቡ በስደተኞች ላይ ያወጡት አንደኛው ህግ በህገ ወጥ መንገድ ወደ አሜሪካን ግዛት ከአሜሪካን አዋሳኝ ቦርደሮች የሚገቡ ስደተኞችን የሚቃወሙበት ወይንም ደግሞ የሚከለክሉበት ሲስተም ነበራቸው። ይሄም ደግሞ የአሜሪካን መንግስት በአብዛኛው ስደተኞችን እንዳይገቡ 9 የሚሆኑ ሀገሮች ወደ አሜሪካን እንዳይገቡ ተደርጎ ነበረ። ሆኖም ግን አሁን ላይ ወደ 7 ዝቅ አድርገውት ሳውዲ አረቢያን ከውስጡ አውጥተዋታል ማለት ነው። በዛ ሰዓት በነበሩበት ሰዓት ላይ የመን፣ ሳውዲ፣ ኳታር፣ ሶማሌ፣ ሱዳን፣ ደቡብ ሱዳን፣ የመን፣ ሶሪያ እነዚህ ሀገሮችን ሙሉ በሙሉ አሜሪካን ከነዚህ ሀገሮች የሚመጡ ስደተኞችን ሙሉ በሙሉ ወደ አሜሪካን እንዳይገቡ ተደርጎ ነበረ። አሁን ላይ ሳውዲ አረቢያን አውጥተዋታል ማለት ነው። የሳውዲ ዜጎች ወደ አሜሪካን መግባት ይችላሉ፣ ፍቃድ ተሰጥቷቸዋል። ነገር ግን እንደዛም ሆኖ በርካታ ጥብቅና በጣም ፍተሻዎች ያሉበት ዶክመንቶችን ነው የሚያደርጉት። እያንዳንዱ የአሜሪካን ዶክመንቶችን በሙሉ ወደ ፍርድ ቤት ይወስዳሉ ማለት ነው። አሁን ላይ አሜሪካን ለሚኖሩ ማንኛውም የትኛውም ሀገር ዜጋ ማለት ነው ፍቃድ ወይንም ደግሞ ግሪን ካርድ ለሌላቸው ወይንም ደግሞ ፓስፖርት ለሌላቸው ሰዎችን ሙሉ በሙሉ ጥያቄ እያቀረቡ ወይንም ደግሞ እነዚህ አይኤስ የሚባሉ የአሜሪካን የቦርደር ጠባቂዎች ማለት ነው በተለምዶ የቦርደር ወይንም ደግሞ የጠረፍ ላይ ጠባቂዎች ተብሎ በሚጠሩ ፖሊሶች በየትኛውም ሰዓት ላይ ሆቴሎች፣ ሪዞርቶች፣ መኖሪያ ቤቶች፣ ሱቆች እንዲሁም ደግሞ ቤተክርስቲያን፣ መስጊድ፣ ሱፐርማርኬት የተለያዩ ቦታዎች ላይ በመግባት በፊት ላይ እንግዲህ እንደሚታወቀው ሱፐርማርኬት ለራሱ አይገባም ነበረ። ሱፐርማርኬት፣ ትምህርት ቤት ገብተው እንዲሁም ደግሞ ሆስፒታል ገብተው የሃይማኖት ቦታ መስጊድ፣ ቸርች ላይ ገብተው መጠየቅ አይቻልም ነበረ። አሁን ግን ያው ሁሉ ህግ ጥሰው ገብተው ይጠይቃሉ። ግሪን ካርድ የሌለውን ሰው እዛው ቦታ ላይ ይወስዱታል ማለት ነው። ወስደውም በማቆያ ቦታ ላይ ያቆይተውት ቀጥታ ያንን ሰው ወደ ሀገሩ ዲፖርት ያደርጉታል ማለት ነው። በርካታ ሰው በሚባል ደረጃ ወደ አዲስ አበባ ዲፖርት ተደርጎ ተልከዋል። እናንተም እንግዲህ ጥንቃቄ ማድረግ ያለባችሁ በተለያዩ ቦታዎች ላይ እነዚህ አይኤስ የሚባሉ የአሜሪካን
በትራምፕ የሹመት ያገኙት እነዚህ ፖሊሶች የቦርደር ጠባቂዎች እናንተን ፍተሻ ሊያደርጉላችሁ ይችላሉ። ፍተሻው የፖሊስ ማለትም የፍርድ ቤት ማስረጃ ላያቀርቡ ይችላሉ። ራንደምሊ ዝም ብለው መጣውም ሊፈትሹዋችሁ ይችላሉ። ማድረግ ያለባችሁ ነገር የመጀመሪያው ነገር ቤት ካላችሁ የፖሊስ ትዕዛዝ ከሌላቸው ወይንም ደግሞ የፍርድ ቤት ትዕዛዝ ከሌላቸው በራችሁ መክፈት የለባችሁም። የመጀመሪያው ነገር ግዴታ አድርገው ግን በሩን ገንጥለን እንገባለን ካሉ ግን በአቅራቢያችሁ ወደሚገኝ ደግሞ ጠበቃ ካላችሁ ጠበቃችሁን ማነጋገር ይጠበቅባችኋል ማለት ነው። ኬዛችሁ ኦን ዘ ዌይ ከሆነ ማለትም ፕሮሰስ ላይ ከሆነ ያንን የሚያሳዩ መረጃዎችን ማቅረብ ይኖርባቸዋል። አንዳንዴም ይደረጋል። አሁን ባለው ማያሚ የሚባለው ግዛት ላይ ሰዎች አፕላይ አድርገው የግሪን ካርድ ማለት ነው አፕላይ አድርገው እየጠበቁ ባሉበት ሰዓት ላይ እዛው ፍርድ ቤት በር ላይ ቆመው አፕላይ አድርገው ገብተው ሪጀክት የተደረጉ በፍርድ ቤት ግሪን ካርድ ላለመሰጠት ሪጀክት የተደረጉትን ቀጥታ እያሰሩ ይገኛሉ ማለት ነው። ከዛው ከፍርድ ቤት ወስደው እዛው ማቆያ ያስገቧቸዋል ማለት ነው። ልክ እንደዚህ አይነት ድርጊቶችን ያደርጋሉ። እናንተም እንግዲህ እንደዚህ አይነት ኬዝ ላይ ያላችሁ ሰዎች ሪጀክት ከተደረጋችሁ እዛው ያላችሁበት ቦታ ላይ ድጋሚ ፕሮሰሱን ከእንደገና ሪቪው እንዳትጠይቁ ለራሱ ሪጀክት የመደረግ እድላችሁን አይተው ቀጥታ ከዛው ከማቆያ ቦታ ይወስዷቸዋል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። በተለይ ኢንፎርሜሽን ቢኖራችሁ ሞር በጣም ጥሩ ነው። አንዳንድ ቦታዎች ላይ ሬስቶራንት ሲቪል ሆነው ገብተው የሚወስዱበት ዋሽንግተን አካባቢ፣ ሌሎች አካባቢ የአሜሪካን ግዛቶች ላይም እንደዚህ አይነት ድርጊቶችን ያደርጋሉ። ፖሊስ ልብስ ሳይሆን እንዲሁ ሲቪል ልብስ ለብሰውም ጥያቄ ይጠይቃሉ። በሃይማኖት ቦታዎች ላይ የበዓላት ቀናቶች ላይ የተለያዩ ኢቨንቶች ላይ እንዲሁም ደግሞ ካርኒቫል ወይም በቤተሰብ የምታደርጉት ፕሮግራም ላይም ቀጥታ ሊመጡባችሁም ይችላሉ። እዚህ አካባቢ ችግሮች አሉ ወይንም ደግሞ ብዙ ሰዎች አሉ ከተባለ እዛ ቦታ ላይ ፕሮግራም ሊኖራችሁ ይችላል። እዛ ቦታ ላይ ቀጥታ ግሪን ካርዳችሁን አሳዩን ወይንም ደግሞ የመኖሪያ ፍቃዳችሁን አሳዩን፣ ሶሻል ሴኩሪቲ ነምበራችሁን አሳዩን ብለው ሊጠይቋችሁ ይችላሉ ማለት ነው። ስለዚህ ጥንቃቄ አድርጉ። በተለይ ደግሞ አሜሪካን የምትኖሩ ሰዎች በአብዛኛው በጡረታ የተገለሉ ወይንም ደግሞ በጡረታቸው እየኖሩ ያሉ በጣም አረጋውያን ያሉበት ቦታ ላይ እንዲጠቁሙና ገንዘብ እንዲሰጣቸው ስለተደረገ እነዚህ ሰዎች ቀጥታ እናንተን በመጠቆም ገንዘብ ያገኛሉ ማለት ነው። ስለዚህ እነዚህ አረጋውያን ያሉበት አካባቢ ላይ ባትገኙ ይመረጣል። ትምህርት ቤት አካባቢ ያላችሁ ሶሻል ቅርርብነት እዛ ላይም ፎከስ ማድረግ አለባችሁ እያንዳንዱ ነገር ላይ። ምክንያቱም ግሪን ካርድ ለሌላችሁ ሰዎች ነው ይሄ ቪዲዮ የሰራሁት ማለት ነው። በተለይ ፕሮሰስ ላይ ያላችሁ ሰዎችም ደግሞ በፍርድ ቤት በኩል ግዴታ ያንን ውሳኔ መስማት አለባችሁ። አፕሩቭ ሊደረግላችሁ ይችላል ወይም ሪጀክት ልትባሉ ይችላላችሁ። ነገር ግን ሪጀክት ከተባላችሁ እዛው ነው የሚወስዷችሁ ማለት ነው። የማያሚ ላይ ያለው ግዛት እንግዲህ እንደዚህ እየተደረገ ነው። ሌሎችም የአሜሪካን ግዛቶች ላይም ኦልሞስት ያደርጉታል ተብሎ ይጠበቃል። እዛው ዋሽንግተንም፣ ኒውዮርክም ሌሎችም የአሜሪካን ግዛቶች ላይም እንደዚህ አይነት ነገሮችን ሊያደርጉ ይችላሉ። ሰው ጥንቃቄ ማድረግ ይጠበቅባቸዋል። ይሄኛው እንግዲህ በርካታ አሁን ላይ ባለው ሁኔታ እነዚህ ሀገሮች ላይ ለምሳሌ ከአረብ ሀገራት ተብሎ ስማቸው የተጠቀሱ አሉ። ልክ እንደ የመን፣ ሳውዝ ሱዳን፣ ሶማሌ፣ ፓኪስታን፣ ሊቢያ፣ ሶሪያ እነዚህ ሀገሮች ላይ ቴሌግራም ቻናላችን ላይ ያስቀምጠንላችኋል። እነዚህ ሀገሮች ላይ ያሉ ስደተኞችን ሙሉ በሙሉ የአሜሪካን መንግስት በየትኛውም ዓለም ላይ ያለ የአሜሪካን ኤምባሲ ተቀባይነት አይኖራቸውም ብሎ ሪጀክት አድርጓቸዋል ማለት ነው። ከ9 ሀገሮች ወደ 7 ዝቅ አድርጎት አሁንም ሪጀክት አድርጎታል ማለት ነው። 7 ሀገሮችን የአሜሪካን መንግስት አይቀበልም ማለት ነው። ስለዚህ እነዚህን ሀገሮችን አሁንም በአይኤስ በጣም ትኩረት ተደርጎ ምክንያቱም አንዳንዴ ምን ይደረጋል ወደ እነዚህ ሀገሮች በአጋጣሚ ፍላይት ገብታችሁ ሊሆን ይችላል። እነዚህ ሀገሮች ላይ በተለያዩ ሶሻል ሚዲያዎች ላይ ስለነሱ ድምጽ ካረጋችሁ ወይ አሜሪካንም እያላችሁ ለምሳሌ ስለ ሊቢያ ሊሆን ይችላል ወይም ስለ ኢራቅ ሊሆን ይችላል ስለ ተለያዩ ፍልስጤም ሊሆን ይችላል ቮት ካረጋችሁ ድምጽ ከሰጣችሁ ኮሜንት ካደረጋችሁ በተለያዩ ሶሻል ሚዲያዎች ላይ እሱን ሁሉ ከግምት ውስጥ ይገባልና በጣም ጥንቃቄ ማድረግ ይኖርባችኋል። አሜሪካን ያላችሁ እንዲሁም ደግሞ ከአሜሪካን ውጪ እዚህ አዲስ አበባ ሆናችሁ ይሄንን ነገር
ለምታደርጉ ሰዎች ጥንቃቄ ማድረግ አለባችሁ። እያንዳንዱ ሶሻል ሚዲያችሁን ያያሉ። የትራምፕ መንግስት ነገሮችን ሁሉን ነገር እያጠባበቀው ይገኛል። ስለዚህ እነዚህ 7 ሀገሮች ላይ በአጋጣሚ ሆነው ወደ እነዚህ ሀገሮች የገባችሁ ወይንም ደግሞ እዛ ሀገር ሆናችሁ ትራቭል ማድረግ የምትፈልጉ ወደ አሜሪካን ካላችሁ በፍጹም የአሜሪካን ኤምባሲዎች አይቀበሏችሁም። ስለዚህ እነዚህን ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ስለ አይኤስ የሚባለው ነው። አሁን ላይ አይኤስ የሚባለው የአሜሪካን ገቨርንመንት የሚሰጠው ለምሳሌ አንደኛው ከፍርድ ቤት ነው። ሁለተኛው ከአካባቢው ሰው የሚሰጠው ጥቆማ ነው። ፍርድ ቤት ይህንን ሰው ሪጀክት አድርጌ ያለው ካለ የምትኖሩበት ስቴት ዲፓርትመንት ሪጀክት መሆኑን ካወቀና ከጠቆሙ ቀጥታ ያንን ሰው ራንደምሊ ያስገቡታል ማለት ነው ወደ መቆያ ቦታ። ከዛም በኋላ ወደ ሀገሩ ይልኩታል ማለት ነው። ሁለተኛ ነገር ደግሞ በአካባቢው ሰው እዚህ አካባቢ የተለያዩ ስደተኞች አሉና ምናልባት ወረቀት የሌላቸው ሰዎች ሊሆኑ ይችላሉ በሚል ጥቆማ ይሰጣል። በዛ ምክንያት እንግዲህ እንደዚህ አይነት ድርጊቶችን የሚያደርጉ ሰዎች አሉ። አንዳንዱም ለገንዘብ ብለውም ይህንን ኢንፎርሜሽን የሚሰጡ ሰዎች አሉ። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ቤታችሁ ከመጡ የፍርድ ቤት ወረቀት ማሳየት ግዴታቸው ነው። ነገር ግን ያንን ለማሳየት ብዙ ጊዜ ፍቃደኛ አይሆኑም ፖሊሶችም። ስለዚህ ያንን ነገር ቀጥታ ከናንተ ተቀብለው እናንተን ይዘው ወደ ማቆያ ቦታ ነው ጀስት ሪጀክት መሆናችሁን ብቻ ካወቁ ቀጥታ ይዟችሁ ይሄዳሉ። የእናንተን ፐርሰናል የሆነ ጥያቄዎችን አይጠይቋችሁም። ጀስት በቃ አይዲ ከሌላችሁ ግሪን ካርድ ከሌላችሁ ቀጥታ ያስወጧችኋል ማለት ነው። ስለዚህ እነዚህን ጥያቄዎችን ላይጠይቋችሁ ይችላሉ። ጥያቄዎች እያደረጉ ይገኛሉ። በተጨማሪ ደግሞ ምነግራችሁ ከስቴት ስቴት ትራቭል የምታደርጉ በተለይ ተማሪዎች፣ ግሪን ካርድ የሌላችሁ እሳችሁ ላይ ችግር እንዳይኖር አብዛኛው ተማሪ ያው ድራይቭ ያደርጋል አሜሪካን ላይ። እናንተ የተለያዩ ችግሮች በስታትሳችሁ ላይ እንዳይኖር ብዙ ትራቭል ባታደርጉ ይመረጣል። በተለይ ከአሜሪካን ስቴት ትራቭል የምታደርጉ ተማሪዎች አላችሁ። ስለዚህ በሰመር ጊዜያችሁ እነዚህን ነገሮችን ከማድረግ ብትቆጠቡ ብዙም ባታደርጉ ይመከራል። ግሪን ካርድ የሌላችሁ ሰዎች ግን መረጃ ሁሌም ሊኖራችሁ ይገባል ማለት ነው። ነገሮችን እስከምታስተካክሉ ድረስ ይህንን ግዴታ ከናንተ ይጠበቃል። አዲስ አበባ ያላችሁና ይሄ ጉዳይ እናንተን የሚመለከት መስሏችሁ ከተሰማችሁ በዚህ ስልክ ቁጥር ደውላችሁ እኛን ማማከር ትችላላችሁ። እንዲሁም ደግሞ አሜሪካን ላይ ይሄንን አገልግሎት ማግኘት የምትፈልጉ ካላችሁ አሜሪካን በሁሉም የአሜሪካን ግዛቶች ላይ አገልግሎቱን ማግኘት በእኛ በኩል ትችላላችሁ። ኢትዮ ትራቭል ብላችሁ የአሜሪካን ኦፊስ ላይ መደወል ትችላላችሁ። አዲስ አበባ በዚህኛው ስልክ ቁጥር ላይ መደወል ትችላላችሁ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። ኢትዮ ትራቭሎች ነን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንግዲህ መረጃዎችን በእኛ በኩል የተለያዩ ሀገራት መረጃዎችን በእኛ በኩል ታገኛላችሁ። በተጨማሪም አዲስ አበባ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ ኢትዮጵያውያን ዲያስፖራዎች ማለት ነው በእኛ በኩል ቤቶችን እናመቻችላቸዋለን ማለት ነው። በተጨማሪም ዱባይ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ እንዲሁም የዱባይ ቢዝነስን መቀላቀል የምትፈልጉ ሰዎች ካላችሁ ሁሉንም ነገር በእኛ በኩል እናመቻችላቸዋለን፣ ቢዝነሱንም ቤቱንም። ስለዚህ በእኛ በኩል ማግኘት የምትፈልጉት ካለ በዱባይ ቢዝነስ ላይ እኛ 100% እናስተካክልላችኋለን ማለት ነው። ስለዚህ ዱባይ ላይ ባለ 2፣ ባለ 1፣ ባለ 3 መኝታ ቤቶች ለልጆች ቅንጡ የሆኑ የአውሮፓ ትምህርት ቤቶች ፊት ለፊት ቤቶችን አዘጋጅተን እየጠበቅናችሁ እንገኛለን። በ1% ጀምሮ ክፍያ ቤቶችን ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎችንን በቀጣይ ደግሞ የተለያዩ ቢዝነሶች ላይ መሰማራት ለምትፈልጉ ሰዎች በተለይ የዱባይ ታክሲ ላይ መስራት የምትፈልጉ ሰዎች ካላችሁ ኢንቨስት አድርጋችሁ ትንሽ ብር ከዛም በኋላ በየወሩ የሚከፈላችሁን የነሳ አማራጮችን ይዘንላችሁ መጠናል። ስለዚህ እኛንም ደውላችሁ በዋትስአፕ ቀጥታ ማግኘት ትችላላችሁ። አዲስ አበባ ላይ ቤት ገዝታችሁ መኖር የምትፈልጉ ሰዎች ካላችሁ ቅንጡ የሆኑ ቤቶችን ይዘንላችሁ መጠናል። እናንተን የሚመጥኑ ቤቶችን ማለት ነው። ስለዚህ እኛ ማግኘት ትችላላችሁ። ደውሉልን። ኢትዮ ትራቭሎችንን አሜን ይባላል ነው። መልካሙን ሁሉ በያላችሁበት ተመኘን። ፒስ